ደግሞም ከሌሎች ኤክስቼንጆች የተሻለ ዋጋ አለው። በአሪፍ ዋጋ ነው የምታገኙት እዚህ ጋር። እስኪ ወደ ኋላ መለስ ብለን ላሳያችሁ ማለት ነው። ሰላም እንዴት ናችሁ የፈንታቴክ ቤተሰቦች? እንደሚታወቀው ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ የክሪፕቶ ግብይት ላይ ብዙ ለውጦች ተፈጥረዋል። ይህም ብዙ ሰዎች አሁን ክሪፕቶ እንዴት እንግዛ ወይም ደግሞ እንዴት እንሽጥ ብለው እንዲጠይቁ አድርጓል። በዛሬ ቪዲዮ በኢትዮጵያ ውስጥ የተገነባው ኢብር ኤክስቼንጅ እንመለከታለን። ይህ ፕላትፎርም ምን ያቀርባል? አካውንት እንዴት ይከፈታል? ገንዘብ እንዴት ይገባል? ግብይት እንዴት ይፈጸማል? እነዚህን ሁሉ በቀላል ቋንቋ እናያለን። ከመጀመራችሁ በፊት አንድ ነገር ልጠይቃችሁ። እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁን ያድርጉ። የማሳወቂያ ደውሉን ያብሩ። ምክንያቱም በዚህ ቻናል ላይ አዳዲስ የቴክኖሎጂ የፋይናንስ እና የኦንላይን ገቢዎችን መረጃዎችን በተከታታይ እናቀርባለን። ወደ ቪዲዮ። በመጀመሪያ ደረጃ ወደ ዌብሳይቱ ከመግባታችን በፊት እንዴት እንደምታወርዱትኝ እዛ እንትን ላይ ቴሌግራም ቻናል ላይ አስቀምጥላችኋለሁኝ ሊንኩን። በዛ መሰረት ማውረድ ትችላላችሁ ማለት ነው። እስኪ ቀጣይ ደግሞ ወደ ዌብሳይቱ ገብተን እናያለን ማለት ነው። እሺ ወደ ዌብሳይቱ አካውንት ከፍተን ከገባን በኋላ እናንተም በጂሜል አካውንታችሁ ገብታችሁ እንደዚህ መክፈት ትችላላችሁ ማለት ነው። ይሄን ኢንተርፌስ አለው። እስኪ አንድ ባንድ ገብተን እስኪ በዝርዝር እናያለን። ቀጣይ እሺ አካውንቱን ከከፈታችሁ በኋላ እዚህ ጋር ኬዋይሲ ቬሪፋይ ማድረግ አለባችሁ ማለት ነው። እዚህ ጋር ይህንን እንደምታዩት ቬሪፋይ ሆኗል። እናንተም ወይ በፓስፖርት ወይም ደግሞ በናሽናል አይዲ ቀጥታ ቬሪፋይ አድርጋችሁ ነው ይሄን ኤክስቼንጅ መጠቀም የምትችሉት ማለት ነው። ይሄንን ካረጋችሁ በኋላ ነው ወደዛ ወደ መግዛትና መሸጥ የምትችሉት ማለት ነው። ይሄን አድርጉና ቀጣይ ወደ እንዴት እንደምትገዙና እንዴት እንደምትሸጡ እናያለን ማለት ነው። እሺ እዚህ ጋር ማርኬት የሚለውን እንጫናለን ማለት ነው፣ ከታች ማለት ነው። እንደምታዩት እንደዚህ አይነት ኢንተርፌስ አለው። እዚህ ጋር የተዘረዘሩ ሻጮች አሉ ማለት ነው። እዚህ ጋር ለመግዛት ከፈልጋችሁ እዚህ ጋር ደግሞ ሴል ትላላችሁ ማለት ነው። ለመሸጥ ከፈልጋችሁ ማለት ነው። እዚህ ጋር ደግሞ ለመግዛት ከፈልጋችሁ ማለት ነው። እዚህ ጋር ሲገዝተን አንዴ ያሳያችኋለሁ ማለት ነው። እዚህ ጋር ሬት አላቸው 95 96 87 የሚሉ ሬቶች አሉ እና ቬሪፋይ የተደረጉ እንትኖች ሻጮችን ብንመርጥ የተሻለ ነው ብዬ አስባለሁ። ለምን አንዳንድ ማጭበርበሮች ስለሚኖሩ የግድ እነሱንም ማየት ይጠበቅብናል ማለት ነው። እና ደግሞ ኦንላይን የሆኑ እንትኖችን ሰዎችን ገብተን ኦንላይን ላይ መሆናቸውን ካረጋገጥን በኋላ ነው መግዛትም ሆነ መሸጥም ያለብን ማለት ነው። ከነዚህ ውስጥ ላይ የተለያዩ ኤክስቼንጆች እንትኖች አሉ፣ አካውንቶች አሉ። ቴሌብር፣ በሲቢ ብር፣ በሚፔሳ፣ ኮመርሻል ባንክ ኦፍ ኢትዮጵያ የሚል አለ። እናንተ የምትከፍሉበትን አይታችሁ በዛ መልኩ የምትከፍሉበትን አይታችሁ ቀጥታ ከፍላችሁ ዶላሩን መቀበል ትችላላችሁ ማለት ነው። እዚህ ጋር ከተዘረዘሩ ውስጥ ላይ አንዱን መርጠን እስኪ እናያለን ማለት ነው። እዚህ ጋር አንዱን መርጠን ባይ እንላለን ማለት ነው። እዚህ ጋር ሰውየው የሚሸጠው በኮመርሻል ባንክ ኦፍ ኢትዮጵያ ነው፣ በንግድ ባንክ ማለት ነው። 2000 ብር ማለት ነው። 2000 ብር ጀምሮ መሸጥ ይችላል ማለት ነው። እሺ እና እዚህ ጋር 10.71 አካባቢ ከዚህ ጋር 10.71 አካባቢ የስዲቲ አካባቢ ደርሰናል ማለት ነው። በ2000 ብር ማለት ነው። በዛ ነው እንትን የምንለው ማለት ነው። እዚህ ጋር ኮንፈርም ባይ እንላለን። እዚህ ጋር የተዘረዘሩ አሉ። እዚህ ጋር ምንድነው ሴንድ የምናደርግበት ፔመንት ሜተድ ኮመርሻል ባንክ ኦፍ ኢትዮጵያ ነው። እዚህ ጋር ያዕቆብ ነው የሚለው ስሙ። እዚህ ጋር ደግሞ አካውንቱ አለ። እዚህ ጋር አካውንቱን ኮፒ አድርገን ቀጥታ በንግድ ባንክ አካውንታችን በዛ መላክ እንችላለን ማለት ነው። ከዛ በኋላ ስክሪንሻቱን እዚህ ጋር ቻት ላይ እዚህ ጋር ቻት ላይ ማለት ነው ቀጥታ እዚህ ጋር ቻት ምልክቷ አለች አይደል? እችንን ቀጥታ ተጭነን
እንትን እንላለን ስክሪንሻቱን እናስገባለን ማለት ነው። ካስገባን በኋላ እዚህ ጋር እንትን ላይ እዚህ ጋር አያምደን ብለን እንጽፋለን ማለት ነው። ጽፈን እንልክለታለን ማለት ነው። ከዛ በኋላ ከጨረስን በኋላ ትራንስፈርቱ ኖቲፋይ ሴል የሚለውን እንጫናለን ማለት ነው። ከዛ በኋላ ቀጥታ ወደ እኛ ዶላሩን ይልክልናል ማለት ነው። ሶ እኔ መግዛት ስለማልፈልግ ነው። እናንተ በዚህ መልኩ መግዛት ትችላላችሁ ማለት ነው። እና በጣም አሪፍ ነው። እኔ ተመችቶኛል አዲስ እንደመሆኑ መጠን ማለት ነው። ሶ ደግሞም ከሌሎች ኤክስቼንጆች የተሻለ ዋጋ አለው። በአሪፍ ዋጋ ነው የምታገኙት እዚህ ጋር። እስኪ ወደ ኋላ መለስ ብለን ላሳያችሁ ማለት ነው። እዚህ ጋር አሁን እንደምታዩት በ185 አንድ ዩኤስዲቲ እየተሸጠ ነው። እዚህ ጋር በአጠቃላይ እንደምታዩት 85 ነው የሚሉትኝ እና አንዳንዶቹ ያው 86ም አለ ከፍ ያለ ማለት ነው። ሶ እናንተም በዚህ በአሪፍ ዋጋ ማለት ነው ሌላ ቦታ እስከ 190 አካባቢ እየተሸጠ ነው ያለው እና ይሄኛው በደንብ የተሻለ ኤክስቼንጅ ነው። ተጠቀሙበት፣ በጣም አሪፍ ነው። ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ።